የሳምንቱ ቀናት በአማርኛ እሁድ እሁድ ሰኞ ሰኞ ማክሰኞ ማክሰኞ ረቡዕ ረቡዕ ሐሙስ ሐሙስ ዓርብ ዓርብ ቅዳሜ ቅዳሜ የሳምንቱ ቀናት ስያሜ እሁድ እሁድ አሃዱ ከሚል የግዕዝ ቃል የተገኘ ሲሆን አንድ ወይም የቁጥር መጀመሪያ ማለት ነው። ሰኞ ሰኞ ሳኒታ ማግስት ከእሁድ ተከታይ እሁድን የሚከተል ቀን ወይም ስኑይ ማለት ነው። ማክሰኞ ማክሰኞ ማግሰኞ ከሚል ስርወ ቃል የተገኘ ሲሆን ማግስተ ሰኞ ወይም የሰኞ ማግስት ሲሆን ይህም ለእሁድ ሶስተኛ ቀን ያስብለዋል። ረቡዕ ረቡዕ ራብዓይ አራተኛ ቀን ማለት ሲሆን ይህም የሳምንቱ አጋማሽ ያደርገዋል። ሐሙስ ሐሙስ ከእሁድ ተነስተን ስንቆጥረው አምስተኛ ቀን ይሆናል። ዓርብ ዓርብ ከእሁድ ተነስተን ስንቆጥረው ስድስተኛ ቀን ይሆናል። ቅዳሜ ቅዳሜ ቀዳም ቀዲም ቀዲሞት ቀዳሚት የእረፍት ቀን ወይም ቀን ቀዳሚ ማለት ነው።